ቪኦ3ን በነፃ አክሰስ ማድረግ ይችላችኋል። ነገር ግን የምትሰሯቸው ቪዲዮዎች ሶሻል ሚዲያ ላይ አሪፍ ፐርፎርም እያደረጉ አይደለም፣ ወይም ደግሞ ቫይራል እየወጡላችሁ አይደለም። ይባስ ብሎ ደግሞ የቪኦ3 ክሬዲታችሁን እየጨረሳችሁ ነው። ለእናንተ የሚሆን 5 ቲፖችን አዘጋጅቼላችኋለሁ ማለት ነው። እነዚህን 5 ቲፖች የምትከተሉ ከሆነ እርግጠኛ ነኝ ቪዲዮችሁ ቫይራል የማይወጣበት ምንም አይነት ምክንያት የለም። ቀጥታ ወደ ቲፖቹ እንሄዳለን ማለት ነው። የመጀመሪያው ቲፕ የሚሆነው ቪዲዮችንን ከመስራታችን በፊት ወይም ደግሞ ጀነሬት ከማድረጋችን በፊት ማወቅ ያለብን እነዚህ 4 ነገሮች አሉ ፕሮምፕት ስንጽፍ ማለት ነው። እነዚህን 4 ነገሮች ማናረግ ከሆነ ፉል የሆነ ኢንፎርሜሽን ላናገኝ እንችላለን ማለት ነው። የመጀመሪያው ምንድነው ሳብጀክታችንን ማወቅ አለብን ማለት ነው፣ ወይም ደግሞ ካራክተራችንን ማወቅ አለብን። ለምሳሌ አንድ ሰውዬ ከምንል አንድ ወፍራም ሱፍ የለበሰ ሰውዬ ብንል ሞር የሆነ ኢንፎርሜሽን ሰጥተናል ማለት ነው ለፕሮምፕቱ። ሁለተኛ ላይ ደግሞ አክሽናችንን አይደንቲፋይ ማድረግ አለብን ማለት ነው። አክሽን ስንል ሳብጀክታችንን ካስገባን በኋላ ያ ሰውዬ ምን እየሰራ ነው የሚለውን ሲን መናገር ይኖርብናል ማለት ነው። ለምሳሌ እየሮጠ ሊሆን ይችላል፣ ወይም ደግሞ አስፋልት ላይ ኢንተርቪው እያደረገ ሊሆን ይችላል ማለት ነው። አክሽናችንን ማስገባት አለብን ማለት ነው። ሶስተኛ ላይ ደግሞ ኢንቫይሮንመንታችንን መግለጥ ይኖርብናል ማለት ነው። ይሄ ሰውዬ ምን አይነት ቦታ ላይ ነው ያለው? ማታ ላይ ሊሆን ይችላል፣ ወይ ቀን ላይ ጥቅጥቅ ያለ ደን ላይ ሊሆን ይችላል፣ ወይም ደግሞ በድሮ ታይም ላይ ልናረገው እንችላለን ማለት ነው። ይሄን ኢንቫይሮንመንት መናገር አለብን ማለት ነው። አራተኛ ላይ ደግሞ ሳውንድ ነው። ሳውንድ መጠቀም መርሳት የለብንም፣ ምክንያቱም ቪዲዮችንን የበለጠ የሚያሳምርልን የምናስገባው ሳውንድ ነው ማለት ነው። ሳውንድ ስንል ዲያሎግም ሊሆን ይችላል፣ ወይም ደግሞ ባክግራውንድ ሳውንድ ሊሆን ይችላል ማለት ነው። ለምሳሌ ጥቅጥቅ ያለ ደን ላይ ካለን ወፎች ሲጮሁ ልንል እንችላለን፣ ወይ ደግሞ የእንስሳት ድምጾችን ምናምን ልናስገባ እንችላለን ማለት ነው። ሰውየው ደግሞ እንዲያወራልን ከሆነ ዲያሎጋችንን ማስገባታችንን መርሳት የለብንም ማለት ነው። እነዚህን 4ቱን ነገሮች ከተጠቀምን ጭንቅላታችን ላይ ሴቭ ያደረግነውን ኢሜጅ ክሬት ማድረግ እንችላለን ማለት ነው። አሁን እስቲ ቀለል ያለ ምሳሌ ላሳያችሁ ማለት ነው። ቀጥታ ወደ ስክሪን እንሂድና ምሳሌ ላሳያችሁ። ወደ ጉግል ፍሎ ከሄድን በኋላ መጀመሪያ የምናደርገው ምንድነው ሳብጀክታችን እናስገባለን ማለት ነው። አን ኢትዮጵያን ኦልድ ጋይ ዌሪንግ ዌዲንግ ሱት ይላል። ይሄ እንደ ሳብጀክታችን እንይዘዋለን ማለት ነው። ሞር ክላሪፋይ አድርገነዋል። ቀጣይ ሳብጀክታችንን ካስገባን በኋላ ቀጣዩ አክሽን ነው ማለት ነው። አክሽኑ ደግሞ ምንድነው ስካይ ዳይቪንግ እያደረገ ነው ማለት ነው። በመቀጠል ኢንቫይሮንመንቱ ምንድነው እዚህ ጋር ይላል ስካይ ዳይቪንግ ኢን ዘ ጎልደን ሃወር ይላል። ጎልደን ሃወር ማለት ፀሐይ ወደ መገባበት ታይም ማለት ነው። ፀሐይ እየገባች ነው ያለው ኢንቫይሮንመንቱ ማለት ነው። አራተኛ ላይ ደግሞ ያለው ሳውንዳችን ነው። ምን እንላለን? ዊዝ አክሽን ባክግራውንድ ሚውዚክ። እችኛዋን ሞዴላችንን ቪኦ3 ፋስት እናደርገዋለን ማለት ነው። አውትፑቱ ደግሞ 1 ነው መሆን ያለበት። ከዛ በኋላ ጀነሬት እንለዋለን ማለት ነው። ጀነሬት አድርጎ ሲጨርስ እንገናኛለን። ቪዲዮ ጀነሬት አድርጎ ጨርሷል። እስኪ እንየው። እንደምታዩት ቪዲዮ አሪፍ ነው። እነዚህን 4 ሌየሮች ተጠቅመን ያመጣነው አይነት ቪዲዮ ነው። ኦሬዲ እስካሁን ያለው አሪፍ። ሁለተኛ ቲፕ ደግሞ ምንድነው እንግሊዘኛ የሚከብደን ከሆነ ወይም ደግሞ ቃላቶችን ገጣጥመን በአሪፉ መንገድ መጻፍ ደግሞ ማንችል ከሆነ ሌላ ኤአይ ቱል የምንጠቀም ይሆናል ማለት ነው። ቻትጂፒቲን ስንጠቀም ቀጥታ ሪሌትድ የሆነ ኮኔክሽን የላቸውም፣ ምክንያቱም ይሄ ኦፕን ኤአይ ነው፣ ይሄኛው ደግሞ ጉግል ነው ማለት ነው። እኛ ቪዲዮ ስራልን ብለን የምንጠይቀው ለቪኦ3 የሚሆን አይነት ፕሮምፕት ላይጽፍልን ይችላል ማለት ነው። ምን እንጠቀማለን? ቻትጂፒቲ ላይ ብዙ አይነት አፕሊኬሽኖች አሉ። ካያችሁ ሰዎች ሰርተው ፐብሊሽ ያደረጓቸው አፕሊኬሽኖች አሉ። እዛ ውስጥ ለቪኦ3 የተሰራ አፕሊኬሽን አለ። ቀጥታ የሚሰጣችሁ የቪኦ3 ፕሮምፕት ነው። እናንተ የምትፈልጉትን ሀሳብ ቀለል ባለ እንግሊዝኛ ትሰጡታላችሁ። እሱም ደግሞ በምሳሌ ነው። በመቀጠል ቻትጂፒቲ ላይ እንገባለን። እዚህ ጋር እንደምታዩት በግራ በኩል ጂፒቲኤስ የምትላለች፣ እሷን እነካታለን። ልክ እንደነካናት እዚህ ጋር የምታዩቸው የቻትጂፒቲ ላይ የተሰሩ አፕሊኬሽኖች ናቸው። እንደምታዩት ካንቫ አለ፣ ሂውማናይዝ ኤአይ አለ፣ ኢሜጅ ጀነሬተር አለ። እነዚህ የምታዩቸው ቻትጂፒቲ ላይ የተሰሩ አፕሊኬሽኖች ናቸው ማለት ነው። እኛ የምንፈልገውን እዚህ ጋር ሰርች ባሩ ላይ እንሄድና ቪኦ3 ብለን ሰርች እናደርጋለን ማለት ነው። ቪኦ3 ብለን ሰርች ካደረግን በኋላ እዚህ ጋር የምታዩት ቪኦ3 ፍሎ ቴክስት ቱ ቪዲዮ ፕሮምፕት ሜከር የምትለዋን እናካታለን ማለት ነው። ስታርት ቻት የምትለዋለች፣ ስታርት ቻት እንለዋለን። እዚህ ጋር አሁን ቅድም የተጠቀምናቸውን 4ቱ ሌየሮች የምናስገባ ይሆናል ማለት ነው። ቅድም ያስገባቸውን ሙሉን ኢንፎርሜሽን አስገብቻለሁ እንደምታዩቸው። እነዚህን 4ቱን ሌየሮች ተጠቅሞ ለቪኦ3 የሚሆነውን ፕሮምፕት መርጦ ይሰጠኛል ማለት ነው። ኢንተር እንለዋለን ማለት ነው። እንደምታዩት ጀነሬት ማድረግ ጀምሯል ፕሮምፕቱን ማለት ነው። ጀነሬት አድርጎ ጨርሷል። እኛ ኮፒ እናረጋታለን እቺን ማለት ነው። ከዛ ኮፒ ካረግን በኋላ ቀጥታ ወደ ጉግል ፍሎአችን ሄደን ፔስት እንለዋለን ማለት ነው። ኢንተር እንለዋለን ማለት ነው። ጀነሬት አድርጎ ከጨረሰ በኋላ እንመጣለን። ጀነሬት አድርጎ ጨርሷል። እስኪ እንየው።
ላይቲንጉ በጣም ነው የሚያምረው። መጀመሪያ ጀነሬት ካደረገልን ቪዲዮ ከዚህ ማለት ነው በጣም ሺህ እጥፍ የተሻለ ነው። ምክንያቱ ደግሞ እንደምታዩት ላይቲንጉን በስትክክል ጎልደን ሃወሩን በስትክክል አምጥቶታል እና ደግሞ ካሜራ ፍሌሩን በጣም አሳምሮታል እና ኢቭን ላንዲንጉ ራሱ መሬቶቹ ምናምን ልክ ኢትዮጵያ እርሻ ቦታ ነው የሚያስሉት። ልብሱም በጣም ነው የሚያምረው፣ ፊዚክሱ ኢቭን ንፋሱ ምናምን። መጀመሪያ ጀነሬት ካረግነው ቪዲዮ ይሄኛው በጣም ተሽሎ ተገኝቷል ማለት ነው። መጀመሪያ ጀነሬት ካረግነው ቪዲዮ ይሄ በጣም የተሻለ ነው። ቻት ጂፒቲ ላይ ያለውን የቪዩ3 አፕሊኬሽን መጠቀማችሁን አትርሱ። ሲኒማቲክ የሆነ ፕሮምፕቶችን ይሰጣችኋል ማለት ነው። ኦኬ፣ ሶስተኛው ቲፕ ደግሞ ምንድነው? እናንተ ያስገባችሁት ካራክተር አማርኛ የሚያወራ ከሆነ ብዙ ጊዜ እንደዚህ አይነት ኤረሮችን ያመጣባችኋል። ይህም ደግሞ የሚሆነው እናንተ ያስገባችሁት ፕሮምፕት በቂ ሆኖ ስላልተገኘ ነው። በምሳሌ ላሳያችሁ። ምን አደርጋለሁ? እዚህ ጋር እንደምታዩት ይህ ሳብጀክት ሙሉ አራቱን ሌየሮችን አስገባና መልሼ ማለት ነው። እነዚህ አራቱን ሌየሮች መልሼ አስገባለሁ ማለት ነው። ሳውንድ የሚለው ላይ ይሄን ዲያሎግ አስገባለሁ ማለት ነው። ሳውንድ የሚለው ላይ እንደዚህ የሚል አስገብቻለሁ። ልጅ ቢሮጥ አባቱን አይቀድምም እንደሚባለው እኔም በ70 ዓመቴ ስካይ ዳይቭ እያረኩ ነው ሚለውን ዲያሎግ አስገብቼለታለሁ ማለት ነው። ምን አይነት ፕሮምፕት እንደሚያመጣልን ጀነሬት አድርገን እናየዋለን ማለት ነው። እንደምታዩት ፕሮምፕቱን ጀነሬት እያደረገልን ነው። ጀነሬት አድርጎ ጨርሷል። እንግዲህ መጀመሪያ ላይ ያስገባልን ፕሮምፕት እንደምታዩት በጣም ረጅም ነው። የመጀመሪያው በጣም ሲኑን ዲስክራይብ ያደርግልናል። ብዙ ጊዜ ኤረር ሊመጣብን የሚችለው ጽሁፋችን ያስገባነው ዲያሎግ ከመግባቱ በፊት ብዙ ኢንፎርሜሽን መኖር አለበት። አሁን እንደምታዩት እዚህ ጋር በጣም ረጅም ነው። ይሄ ፕሮምፕት እንደምታዩት እንደሚሰራ 100% እርግጠኛ ነን። ምክንያቱም ጽሁፉ ከመግባቱ በፊት ረዘም ያለ ፕሮምፕት አለው ማለት ነው። ለአሁኑ ኮፒ እናደርገውና ይሄንን ፍሎ ላይ እንመለስና እዚህ ጋር ፔስት እናደርገዋለን ኮፒ ያደረግነውን ማለት ነው። ኢንተር እንለዋለን። ጀነሬት ካደረገ በኋላ ፋይናሉን እናየዋለን ማለት ነው። እንግዲህ እንደምታዩት ቪዲዮቹ ጀነሬት አድርገው ጨርሰዋል። ሁሉም አማርኛ ቮይስ አላቸው። እኔም በ70 ዓመቴ ስካይ ዳይቭ እያረኩ ነው። እንደምታዩቸው ሁሉም ሮጥ አባቱን አይቀድምም እንደሚባለው እኔም ልጅ ቢሮጥ አባቱን አይቀድምም እንደሚባለው ስካይ ዳይቭ እያረኩ ነው። እንደምታዩቸው ሁሉም ቮይስ አላቸው። የእናንተም አማርኛ ቃላቶችን አላመጣም ካላችሁ አሁን እንዳየነው የቻት ጂፒቲ አፕሊኬሽን ላይ ገብተን በስትክክል አማርኛውን ጽፈን እንደዚህ አይነት አማርኛዎችን ጀነሬት ያደርግልናል ማለት ነው። አራተኛው ቲፕ ደግሞ የሚሆነው እናንተ የምትፈልጉት አይነት ሲን ወይም ደግሞ ካራክተር መግለጽ ከከበዳችሁ ወይም ደግሞ ኢማጂኔሽን የያዛችሁት በምስል ከሆነ ቀጥታ አሪፍ የምትሉትን ሲን ከጉግል ላይ ሰርች ታደርጋላችሁ ማለት ነው። አሁን ለምሳሌ እኔ ስካይ ዳይቪንግ ሰልፊ ብዬ ሰርች አድርጌያለሁ። እንደዚህ አይነት ምስል አግኝቻለሁ። ምን አደርገዋለሁ ማለት ነው? እኔ ሁለት ሰዎች እንዲሆኑ ፈልጌያለሁ። እቺኑ ዳውንሎድ አረጋትና ወይ ደግሞ ይሄንኑ ምስል ኮፒ አረጋውና ኮፒ ካረጋት በኋላ ቻት ጂፒቲ ላይ ገብቼ ፔስት አረጋታለሁ። ቻት ጂፒቲ አፕሊኬሽኑ ላይ ገብቼ ፔስት አረጋትና እንደ ሪፈረንስ ይሄን ፎቶ ተጠቀም ብዬ እልክለታለሁ ማለት ነው። እንደምታዩት ተቀብሉኛል ፎቶን። ስካይ ዳይቪንግ ዊዝ ፕሮፌሽናል ኢንስትራክተር እያለ ነው። ፎቶ ላይ እንደምታየው ኢንስትራክተሩ አለ ክል ነው። እንደምታዩት አስገብቶልኛል ሁሉንም ኢንፎርሜሽን ማለት ነው። ይሄን ፕሮምፕት ኮፒ አረጋውና ቀጥታ ወደ ፍሎ ይሄዳለሁ ማለት ነው። ኢንተር እለዋለሁ ማለት ነው። እንደምታዩት ጀነሬት ማድረግ ጀምሯል። ሲያልቅ እንገናኛለን ማለት ነው። ኦኬ፣ ቪዲዮ ጀነሬት አድርጎ ጨርሷል። እስኪ ነው ልጅ ቢሮጥ አባቱን አይቀድምም እንደሚባለው እኔም በ70 ዓመቴ ስካይ ዳይቭ እያረኩ ነው። ቪዲዮ በጣም ነው የሚያምረው። ልክ እንደመጀመሪያው ፕሮምፕት እንዳስገባንለት ነው ማለት ነው። ያስገባንለት ፎቶ አሪፍ ነው ማለት ነው። እናንተም ከሲኖች ከቪዲዮ ሲኖች ወይም ደግሞ ከቲክቶክ ብቻ ከጉግልም ይሁን ሰርች አድርጋችሁ ያመጣችሁትን ፎቶ ለቻት ጂፒቲ ሰጣችሁ ኢንፎርሜሽን ማግኘት ትችላላችሁ ማለት ነው በዚህ መልኩ። የመጨረሻው አምስተኛው ቲፕ ላይ ደርሰናል። እዚህ ጋር ደግሞ እናንተ እንደምትፈልጉት አይነት ካሜራ ሙቭመንት ወይም ደግሞ የካሜራ አንግል ሲኒማቲክ የሆነ ቪዲዮዎችን መስራት ከብዳችሁ ከሆነ ምን ታደርጋላችሁ? እዚህ ቪዲዮ ላይ ከስር የቴሌግራም ሊንክ አስቀምጬላችኋለሁ። እሱ ላይ የፒዲኤፍ ፋይል አለ። እሷን ዳውንሎድ ካደረጋችሁ በኋላ የካሜራ አቀማመጥና የካሜራው እንቅስቃሴ ሞር ዲቴል በሆነ መንገድ አስገብቼላችኋለሁ። ለፕሮምፕት የሚሆኑ ናቸው። እሱን በማየት ኢንፎርሜሽን ታገኛላችሁ ማለት ነው። እስቲ በሱ ደግሞ የሆነ ቪዲዮ ሰርቼ ላሳያችሁ። እዚህ ጋር እንደምታዩት የካሜራ ሙቭመንቶች አሉ። እንደምታዩት በጣም ብዙ ናቸው። ከነሱ ቀጥሎ ደግሞ የካሜራ አንግል አለ። እንደምታዩት እነዚህንም የካሜራ አንግሎች መጠቀም ትችላላችሁ። መርጣችሁ ብቻ ሲናችሁ አሪፍ እንዲሆን ወይም ደግሞ ያያችሁትን ሲን
ሞር ሪሊስቲክ የሚያደርጉት የካሜራዎቹ እንቅስቃሴ ናቸው። ሶ ለምሳሌ አሁን የቅድሙ ቪዲዮ ላይ የተወሰነ የካሜራ ሙቭመንት ልጨምርበት ማለት ነው። ሶ መለስና ቻትጂፒቲ ላይ ተመልሼ አድ ካሜራ ሙቭመንት ልና ከዚህ መርጣለሁ ማለት ነው። ሶ የካሜራ ሙቭመንት ቅድም ያያችሁት ሃንድ ሄልድ ነው፣ በእጅ የተያዘ አይነት ካሜራ ሙቭመንት ነው ያለው። ሶ የካሜራው አንግል ደግሞ የነበረው ምንድነው ዋይድ ሻት ነው የሚባለው። ሶ የካሜራው ሙቭመንት ምን እናደርገዋለን እዚህ ጋር ኦርቢት እናደርገዋለን ማለት ነው። ሶ ፕሮምፕታችንን ከዚህ ነው የምንወስደው ማለት ነው። ካሜራ ሮቴት 360 አራውንድ ዘ ሳብጀክት ሚሊዮን ኮፒ እናደርግና እዚህ ጋር ካሜራ ሙቭመንት ሚለው ላይ ፔስት እናደርገዋለን ማለት ነው። ሶ ቀጣይ አድ ካሜራ አንግሉንም እንቀይረዋለን ማለት ነው። ሶ ካሜራ አንግሉ ቅድም የነበረው ዋይድ ሻት ነው። ሶ አሁን ደግሞ ምን እናደርገዋለን ኤክስትሪም ዋይድ ሻት እናደርገዋለን ማለት ነው። ሶ ኤክስትሪም ዋይድ ሻት ሚለው ላይ እንሄድና ፕሮምፕቱን ኮፒ ስናደርግ ቫስት ላንድስኬፕ ሳብጀክት ስሞል ኢን ዘ ፍሬም ሚለውን ኮፒ እናደርጋለን ማለት ነው። ሶ እዚህ ጋር ፔስት እንለዋለን። ሶ ሴንድ ስናደርግለት አሁን በሰጠነው ዲቴል ኢንፎርሜሽን መሰረት ፕሮምፕቱን ያስተካክልልናል ማለት ነው። ኮፒ አደርገዋለሁ ከዚህ ጀምሮ ማለት ነው። ፍሎ መለሳለሁ። ፔስት አድርጌ ኢንተር እለዋለሁ ማለት ነው። ጀነሬት አድርጎ ይጨርሳል። እስከዛ ድረስ እንጠብቀዋለን ማለት ነው። ጀነሬት አድርጎ ጨርሷል ማለት ነው። እስኪ እንየው። ልጅ ወጥ አባቱን አይቀድምም እንደሚባል እኔም በ70 ዓመቴ ስካይዳይቭ እያረኩ ልክ እንደምታዩት ኤክስትሪም ዋይድ አንግል አድርጎታል። መጀመሪያ የነበረው እንደዚህ አይነት ነው። ከዛ እንደዚህ ኤክስትሪም የሆነ ዋይድ አንግል አድርጎታል ማለት ነው። ሁለተኛ ደግሞ ካሜራ ሙቭመንቱን ካያችሁት እየተንቀሳቀሰ ነው፣ እየተሽከረከረ ነው እንደምታዩት። ካሜራ ሙቭመንቱ ግን እንደምታዩት ካሜራው እየተሽከረከረ ነው ማለት ነው። ይህንን ተጠቅማችሁ ይህን ፒዲኤፍ ተጠቅማችሁ የራሳችሁን አይነት ክሬቲቭ ሆነ ወይ ጀነሬት ማድረግ ትችላላችሁ ቪዲዮዎችን ማለት ነው። እነዚህን 5 ቲፖች ተጠቅማችሁ ፎር ፔጅ ላይ እንደምመጡልኝ እርግጠኛ ነኝ። ባለፈው በሰራሁት ቪዲዮ ጊቫዌይ አለ ብዬ ነበረ። የሱ ጊቫዌይ ዊነሮችን ምንመርጥ ይሆናል ማለት ነው። እዚህ ጋር እንደምታዩቸው እነዚህ 2 ሰዎች ናቸው ማለት ነው። ቴሌግራም ላይ ያዋሩኝ ጊቫዌይን በቢትኖቭ አካውንት ምልክላችሁ ይሆናል ማለት ነው። ቀጣይ ቪዲዮ እስከምንገናኝ ድረስ የቪዲዮ ሀሳብ ካላችሁ ከስር ኮሜንት ላይ ጻፉልኝ። ቀጣይ እንሰራላችሁ ይሆናል። እስከዛ ድረስ ፒስ